ሰላም ጋይስ እንዴት ናችሁ? ኢታን ኤፍኤክስ እባላለሁ። ቲክቶክ ላይ የምታውቁኝ ብዙ ሰዎች አላችሁ፣ የማታውቁኝ ደግሞ ኢታን ኤፍኤክስ እባላለሁ ማለት ነው። ቲክቶክ ላይ ብዙ ቪዲዮዎች ስሰራላችሁ ቆይቻለሁ። እንደዚሁም እዚህ ጋር እንደምትመለከቱት ቴሌግራም ኮሚኒቲ ላይ ብዙ ነገሮችን ስንሰራ ቆይተናል ማለት ነው። ይሄ የመጀመሪያ ኦፊሻሊ ጊቭአዌይ የምሰጥበት ቪዲዮ ይሆናል ማለት ነው። ለሶስት ሰዎች 10 ዶላር እሰጣለሁ ማለት ነው። ጊቭአዌው ምን እንደሆነ የቪዲዮ መጨረሻ ላይ አሳውቃችኋለሁ ማለት ነው። ይሄ ቪዲዮ ዋና ሀሳቡ ብሮከር እንዴት እንደምትመርጡ ምን ብሮከር ሪኮመንድ እንደማደርጋችሁ እና እኔ ፐርሰናሊ የምጠቀመው ምን ብሮከር እንደሆነ እነግራችኋለሁ ማለት ነው። ቀጥታ ወደ ቪዲዮ እንግባ። ኦኬ ጋይስ ዛሬ ማስተዋወቃችሁ ብሮከር ኤችኤፍኤም ይባላል። ኤችኤፍኤም ብሮከር ይባላል። ቅርብ ጊዜ ነው ወደ ኢትዮጵያ ላንድ ያደረጉት ማለት ነው። አሪፍ ብሮከር ነው። በጣም አሪፍ ፊቸሮች አሉት። በጣም ብዙ አድቫንቴጆች አሉት ማለት ነው። እሱን ብሮከር አስተዋውቃችኋለሁ ማለት ነው። ስክሪን ሼር አድርጌ የማሳያችሁ ዌብሳይቱን አሳያችኋለሁ። እንዴት እንደምትከፍቱ አካውንት፣ እንዴት ዲፖዚት፣ ዊዝድሮ ሁሉ ነገሩ አሳያችኋለሁ ማለት ነው። እኔም አዲስ ብሮከር ስለሆነ ከእናንተ እኩል ነው ማየው ማለት ነው። እየገባን ሁሉ ነገሮችን እናየዋለን። ጥሩ ነገሩን እነግራችኋለሁ፣ መጥፎ ነገሩንም እነግራችኋለሁ። እንዳጠቃላይ ሬት አድርገ ነው መጠቀም እንጀምራለን ማለት ነው። የብሮከሩን ሊንክ የምትፈልጉ ከሆነ ከስር ዲስክሪፕሽን ላይ ያስቀምጥላችኋለሁ ማለት ነው። እሱ ላይ ሄዳችሁ ማግኘት ትችላላችሁ። እሱ ላይ ካላገኛችሁት ደግሞ እዚህ ጋር የምትመለከቱት ቴሌግራም ቻናል የኔ ነው። እሱ ላይ ገብታችሁ መጨረሻ ላይ ያስቀምጥላችኋለሁ ወይም ደግሞ ፒን አደርግላችኋለሁ ማለት ነው። እሱ ላይ ገብታችሁ ማግኘት ትችላላችሁ። ቀጥታ ወደ ሶፍትዌሩ እንሂድ ማለት ነው። ወደ ብሮከሩ ዌብሳይት እንሂድ ማለት ነው። ብሮከሩ እንደነገርኳችሁ ኤችኤፍኤም ይባላል። ስሙ ኤችኤፍኤም ነው። ሊንኩን እንደነካችሁት ቀጥታ እዚህ የምታዩት እንትን ላይ ነው የሚያስገባችሁ የምታዩት ስክሪን ላይ ነው የሚያስገባችሁ ማለት ነው። ሬጂስተር የምታደርጉበት ፔጅ ነው ይሄኛው። ሀገራችሁን ትመርጣላችሁ። ኢሜይል አስገብታችሁ ፓስወርድ ደግሞ መምረጥ ነው። ፓስወርድ የሚለውን ስትነኩት እዚች ጋር 4 ክራይቴሪያ ያመጣል። እነሱን አሟልታችሁ ፓስወርድ ክሬት ማድረግ ነው ማለት ነው። እኔ አካውንት ስላለ ሎጊን ብዬ ላሳያችሁ ማለት ነው። ሎድ እያደረገን ያለው እንደምትመለከቱት ያው ከፍቶልናል። እንደ አጠቃላይ እንትናቸው ፕላትፎርማቸው በጣም አሪፍ ነው። በጣም ሲምፕል ነው። ለጀማሪዎች በጣም ቀላል ነው። ገብታችሁ ዲፖዚትም ሁሉ ነገር ማድረግ በጣም ሲምፕል ነውና ገብተን እናየዋለን ውስጡ ማለት ነው። ስለዚህ እንደምትመለከቱት እዚህ ስክሪን ላይ እንደምትመለከቱት ልክ ሬጂስተር እንዳደረጋችሁ የሚመጣላችሁ ፔጅ እንደዚህ አይነት ፔጅ ነው ማለት ነው። እዚህ ላይ ከገባችሁ በኋላ እኔ እዚህ ጋር ክሬት ያደረኩት አካውንት አለኝ። እናንተ ክሬት ማድረግ አለባችሁ ማለት ነው። መጀመሪያ እዚች ጋር ኦፕን ላይቭ አካውንት የምትለዋን ትነኩና አካውንት መክፈት ትችላላችሁ ማለት ነው። እዚች ጋር ብዙ አይነት የአካውንት መክፈቻ አማራጮች አሉት ማለት ነው። ፕሪሚየም አለ፣ ሴንት አለ፣ ዜሮ ስፕሪድ አለ፣ ፕሮ አለ፣ ፕሮ ፕላስ አለ። እዚህ ጋር እንደምታዩት ዜሮ ስፕሪድ የለውም፣ በኮሚሽን ብቻ ነው ማለት ነው የሚቆረጥባችሁ። እዚች ጋር ብቻ የተለያየ ፊቸር አላቸው። ግን እኛ የሚያስፈልገን ፕሪሚየም የሚለው ስለሆነ ፕሪሚየም የሚለውን ቼክ እናደርጓለን ማለት ነው። ሚኒመም ዲፖዚት ኖ ይላል። ግን በእኛ በክሪፕቶ ስለሆነ ዲፖዚት የምናደርገው $10 ነው መሰለኝ ትንሹ ዲፖዚት የሚደረገው። $10 በጣም ፌር ነው ብዬ አስባለሁ። $10 ዲፖዚት ማድረግ ትችላላችሁ ማለት ነው። ስለዚህ ፕሪሚየም የሚለውን እንመርጥና ወደ ውስጥ እንገባለን ማለት ነው። ፕሪሚየም የሚለውን መርጣችሁ ወደ ውስጥ ከገባችሁ በኋላ ኤምቲ5 ኤምቲ4 ያስመርጣችኋል። እናንተ ኤምቲ4 ነው የምትመርጡት ማለት ነው። ኤምቲ5 ነው የምትመርጡት ማለት ነው። ኤምቲ5ን ትመርጡና ይሄም ዩኤስዲ ያደርግላችኋል ራሱ አውቶማቲካሊ። ሌቭሬጅ እኔ በጣም የተመቸኝ ፓርቱ ሌቭሬጅ ላይ 1 to 2000 አማራጭ አለው ማለት ነው። 1 to 2000 ስለ ሌቭሬጅ የማታውቁ ሰዎች ቲክቶክ ላይ ቪዲዮ ሰርቼ ፖስት አደርግላችኋለሁ ዛሬ። እሱ ላይ ገብታችሁ ማየት ትችላላችሁ። ስለዚህ 1 to 2000 አለው ማለት ነው። እስከዛ ድረስ አለው። በጣም ሪስኪ ነገር ነው ባይዘ ሌቭሬጅ ከፍ አለ ማለት እናንተም ገንዘባችሁን ባንድ የምታጡበት ሁኔታ እየጨመረ ነው የሚመጣው። ስለሱ በደንብ አውቃችሁ ትሬድ ማድረግ ጀምሩ ማለት ነው። ከዛ በኋላ አካውንት ኒክኔም ታስገባላችሁ። ከዛ ደግሞ እዚህ ጋር ፓስወርዳችሁ ሌላ ሁለተኛ ፓስወርድ ቅድም ሬጂስተር አድርጋችኋል። አሁን ደግሞ ሌላ አዲስ ፓስወርድ ለዚች አካውንት ብቻ እንትን ማለት አለባችሁ፣ ማስገባት አለባችሁ የምትፈልጉትን ፓስወርድ መርጣችሁ ማለት ነው። ከዛ በኋላ እዚህ ጋር መታችሁ ኦፕን አካውንት ማለት ነው የሚጠበቅባችሁ። ኦፕን አካውንት ስትሉት አካውንት ከፈታችሁ ማለት ነው። ምን ይመጣላችኋል ማለት ነው? ቀጥታ ሆም ፔጅ ላይ እንደኔ ያመጣላችኋል ቅድም እንዳሳያችሁ። እዚች ጋር እንደምትመለከቱት ያመጣላችኋል ማለት ነው።
አካውንታችሁን ያመጣላችኋል ማለት ነው እንደዚህ ቁጥር አድርጎ። ሶ ቀጣይ ስቴፑ ምንድነው የሚሆነው? ዲፖዚት ነው። ሶ ዲፖዚት ከማድረጋችን በፊት ምን እናድርግ መሰላችሁ? ከቻላችሁ አሁን ካሳያችሁ ከአካውንት ካከፋፈቱ በፊት እዚች ጋር ዲፖዚት ከሚለው ላይ ምን ይመጣላችኋል? እኔ ኦልሬዲ ቬሪፋይ ስላደረኩኝ ነው ፔንዲንግ የሚል ጽሑፍ ይመጣላችኋል፣ ወይም ደግሞ ቬሪፋይ አድርጉ የሚልም ሊሆን ይችላል ይመጣላችኋል ማለት ነው። ሶ እሱን ትነኩትና ፓስፖርት እና ባንክ ስቴትመንት አስገብታችሁ ቬሪፋይ ታደርጋላችሁ እንደ ማንኛውም ብሮከር ማለት ነው። ሶ ፕሩፍ ኦፍ አድሬሳችሁን ወይም ደግሞ አይዲያችሁን ታስገባላችሁ። አይዲ ሲጠይቃችሁ ምንድን ነው የምታስገቡት? ወይ ናሽናል አይዲ ወይም ደግሞ ፓስፖርት ነው ማለት ነው። ሶ አክቹዋሊ ናሽናል አይዲ እኔ አልሞከርኩትም፣ በፓስፖርት ነው የገባሁት። ከሱ በተጨማሪ ደግሞ ምን ይጠይቃችኋል? ፕሩፍ ኦፍ አድሬስ ይጠይቃችኋል። እሱ ምንድን ነው? ወይ የውሃ ቢል፣ ወይ የማብራት ቢል፣ ወይ የዋይፋይ ቢል ወይም ደግሞ ባንክ ስቴትመንት በእናንተ ስም ያለ ማለት ነው። ከነሱ አንዱ መርጣችሁ ማድረግ ትችላላችሁ። እኔ ባንክ ስቴትመንት ነው የተጠቀምኩት፣ እሱ ነው ሪኮመንድ ማድረጋችሁ ማለት ነው። ሶ እሱን አድርጋችሁ ትገባላችሁ። በጣም ሲምፕል ነው እንትኑ። እሱን ቬሪፋይ ካደረጋችሁ ኢሜል ሊደርሳችኋል ስታደርጉ። ሶ እሱን ካደረጋችሁ በኋላ እዚህ ጋር ዲፖዚት ትሉትና ዲፖዚት ለማድረግ ማለት ነው። ይሄን አራት አማራጮች አሏቸው። እዚች ጋር ካርድ አላቸው፣ ባንክ ትራንስፈር አላቸው፣ አልተርናቲቭ እና ክሪፕቶ አላቸው ማለት ነው። ሶ እኛ የምንጠቀመው ክሪፕቶ ነው ኦብቪየስሊ። ስለዚህ እዚች ጋር መታችሁ ክሪፕቶ ፔመንት የምትላለች የምትታያችሁ ከሆነ እሷ አጠገብ ክሪፕቶ የምትላለች እሷን ክሊክ ታደርጓታላችሁ ማለት ነው። ክሪፕቶ የምትለዋል እሱን ክሊክ ስታደርጉት እዚህ ጋር ሚኒመም ዲፖዚት 10 ያሳያችኋል፣ ቅድም እንደነገርኳችሁ ማለት ነው። እዚች ጋር ዩኤስዲ ከሚለው አጠገብ ትሄዱና ዲፖዚት ማድረግ የምትፈልጉት መጠን ስንት እንደሆነ ትጽፋላችሁ ማለት ነው። ለምሳሌ ሚኒመም 10 ስለሆነ 10 አድርገን ላሳያችሁ። 10 ታደርጉትና እዚች ጋር ፕሊዝ ሴሌክት ይላል። አክሰፕትድ ክሪፕቶ ከረንሲ ነው የሚለው። ሶ ክሪፕቶ ከረንሲያችሁን ታስገባላችሁ። TRC20 ነው ከባይናንስ ወደዚህ የምትልኩት። በምንድነው? በTRC20 አድሬስ ነው ማለት ነው። ሶ TRC20 ትነካላችሁ፣ ከዛ ዲፖዚት ማለት ነው። በጣም ሲምፕል ነው። ዲፖዚት ትሉታላችሁ። ዲፖዚት ስትሉት ምን ያመጣላችኋል? የምትከፍሉበትን አድሬስ ማለት ነው። TRC20 አድሬስ ይሰጣችኋል። እሱን ኮፒ እዚህ ጋር የኮፒ ምልክት አለች፣ ኮፒ አድርጋችሁ ባይናንስ ላይ ሄዳችሁ ፔስት አድርጋችሁ መክፈል ነው ማለት ነው። ሶ ይሄ ነገር ያልገባችሁ ሰዎች ካላችሁ እዛው ቴሌግራም ላይ ዩዘርኔም ያለ ማንኛውም ሰው ብትጠይቁኝ እመልስላችኋለሁ ማለት ነው። ያስቸገራችሁን ነገር ስክሪንሻት እያደረጋችሁ ላኩልኝ እመልስላችኋለሁ ማለት ነው። ሶ ቀጣይ ዲፖዚት አሳየዋችሁ። ቬሪፋይ እንዴት እንደምታደርጉ ነግሬያችኋለሁ። ዊዝድሮም ተመሳሳይ ነው። አሁን እንዳሳያችሁ በክሪፕቶ ነው ዊዝድሮ የምታደርጉት። ከፈለጋችሁ በባይናንስም ትችላላችሁ። ባይናንስ ፔ ብላችሁ ቀጥታ ትችላላችሁ። ሁለቱም ባይናንስ ላይ ነው የሚገባላችሁ ዞሮ ዞሮ። ሶ እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። ሶ HFM ብሮከር ይሄንን ይመስላል ማለት ነው። ስለዚህ ቀጣይ ወደ ምን እንሄዳለን? ወደ ጊቫዌው እንሄዳለን ማለት ነው። ሶ ጊቫዌውን ማካሄደው እንዴት ነው መሰላችሁ ጋይስ? ጊቫዌው ለሶስት ሰው ነው ነግሬያችኋለሁ። $10 $10 ነው። ትንሽ ነው አይኖ፣ ግን ቀስ እያልን ከፍ እያደረግነው እንሄዳለን ማለት ነው። ይሄ መጀመሪያ ስለሆነ እንደ መጀመሪያ ለእኔ በጣም ትልቅ ነው እንደምታውቁት ማለት ነው። ሶ ለሶስት ሰው $10 እንሰጣለን። ምን አድርጋችሁ ነው የሚሰጣችሁ መሰላችሁ ጋይስ? ሊንክ ከስራ አስቀምጥላችኋለሁ፣ የዚህም ብሮከር ሊንክ። ሶ እሱን ሊንክ ተጠቅማችሁ አካውንት ከፍታችሁ ዲፖዚት አድርጋችሁ ትሬድ ማድረግ ለጀመረ ሰው እኔም ያሳየኛል እዚህ ጋር። ሶ አንዳችሁን ራንደምሊ መርጬ ሶስት ሰው፣ አንድ ሰው ሳይሆን ሶስት ሰው መርጬ ራንደምሊ እዛው ቴሌግራም ላይ ማን እንደሆናችሁ ስክሪንሻት እያደረኩኝ ወይ የብሮከር አካውንት ቁጥራችሁን ወይም ደግሞ እናንተ ስክሪንሻት እያደረጋችሁ ኢንስታግራም ላይ ልካችሁልኝ ዩዘር ኔማችሁን እዚህ ጋር ፖስት አድርግላችኋለሁ ማለት ነው። ቴሌግራም ቻናሌ ያልተቀላቀላችሁ ካላችሁ እሱ ላይ ነው አናውንስ ማድረገው። ይሄን ጊቫዌ እሱ ላይ ገብታችሁ ተቀላቀሉ ማለት ነው። ሶ ምንድነው የነገርኳችሁ? ጊቫዌ ለማሸነፍ ማድረግ ያለባችሁ ሊንኩን ተጠቅማችሁ ቴሌግራም ላይም ሊሆን ይችላል፣ ሊንኩ እዚህ ዲስክሪፕሽን ላይ ላይቻል ይችላል ገና አዲስ ዩቲዩብ ስለሆነ። ሶ ሊንክ ማስቀመጥ ስለማልችል ቴሌግራም ላይ ሄዳችሁ ሊንኩን ውሰዱ። የብሮከሩ ሊንክ አስቀምጠዋለሁ፣ መጨረሻ ላይ አስቀምጠዋለሁ፣ ወይም ደግሞ ፒን የተደረገው ሜሴጅ ላይ አስቀምጠዋለሁ። እሱን ሊንክ ነክታችሁ አካውንት ክፈቱ። ከዛ አካውንት ከከፈታችሁ በኋላ ዲፖዚት አድርጋችሁ ትሬድ ማድረግ ጀምሩ ማለት ነው። ሶ ትሬድ ስታደርጉ በጣም በጥንቃቄ ይሁን። እውቀቱ የሌላችሁና ብቁ ያልሆናችሁ ሰዎች እዛው ቴሌግራም ላይ ኮርስ አለ፣ ኮርሱን መውሰድ ትችላላችሁ። ሰው ኮርሱን ውሰዱ ማለት ነው። ዘላችሁ አትግቡ ትሬድ ለማድረግ። ሶ ዲፖዚት ያደረጋችሁትን ስክሪንሻት ኢንስታግራም ላይ ላኩልኝ። ኢንስታግራም ይሄውና። ስለዚህ
ሁለት ነገር ብቻ ነው የጠየኳችሁ። ሊንኩን ተጠቅማችሁ አካውንት ክፈቱና ዲፖዚት አድርጉ ማለት ነው። ከዛ ሶስተኛ የምታደርጉት ምንድነው ጊቫዌውን ለማሸነፍ ስክሪንሾት አድርጋችሁ ያስገባችሁትን ዲፖዚት ቴሌግራሜ ላይ ላኩልኝ ማለት ኢንስታግራሜ ላይ ላኩልኝ ማለት ነው። ስለዚህ ይሄንን ይመስላል ማለት ነው። ለሶስት እድለኞች $10 የምሸልም ይሆናል ማለት ነው። ከዚህ ያለፈ ደግሞ ዩቲዩብን ሰብስክራይብ አድርጉ። ከዚህ በኋላ በአሪፍ ጊቫዌም ይሁን አሪፍ ትምህርታዊ ቪዲዮዎች ይመጣላችኋለሁ ማለት ነው። ይመቻችሁ።